ታከተም አንደክምም እናገለግላይ ሙሴን ያመጣዋል የሙሴ አገልግሎት ይላል የፊቱ ብርሃን እየጠፋ ሲሄድ እንዳያዩ እስራኤላውያን እንዳይመለከቱት ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለንም ሙሴ ያብረቀረቀበትን የፊቱ ብርሃን እየጠፋ ሲሄድ እንዳይመለከቱ ነዋል እኔ ዘጸአት 33 እና 34 ላይ እጂ ሳነበው በእውነት እንደሱ አይነት አይመስልም አይደል አሁን ሙሴ የፊቱ ብርሃን እየጠፋ ሲሄድ እንዳያዩ አይደለም አይደል የሸፈነው ሙሴ የሸፈነው ፊት ያብረቀርቃል አረ ፊት ያብራል ሲውት እንደሚያበራም አላወቀም ከዛ ይሸፍን ነበር ይላል አይደል ከመገናኛ ድንኳን ወይንም ከተራራው ሲወጣ ፊቱን ሸፍኖ ይመጣል ደብዘዝ ብሎ ኖርማሉ ሙሴ ሲመጣ ይገልጠዋል ስካርፑን ያወርዳል መጎናጸፊያ ስላለው የፊቱ ጳውሎስ ምን አለ ፊቱን የሚጋረድበት ምክንያት እየጠፋ ሲሄድ እንዳያዩት ነው አለ እኛ የመሰለን ደግሞ አብረቅርቋል ማየት አቃተን ሸፍን ያሉ ነው የመሰለን እኛ የመሰለን አረ አብረቀረቀ አረ ፊት ያብራል ነው የመሰለን ጳውሎስስ እየደበዘዘ ሲሄድ እንዳያዩ ነው ምን ማለት መሰለ አንድ ሙሴ የሚባል ግለሰብ ፊቱ እየደበዘዘ ሄድ አይደለም ትምርቱ ብሉይ ኪዳንን እግዚአብሔር ሲፈጥረው እንዲደበዝዝ አድርጎ ነው የፈጠረው ተስፋ እንዳይኖር አድርጎ ነው የፈጠረው ብሉይ ኪዳንን እየተከተለ የሚሄድ ሰው እየደከመ ነው የሚሄደው እያቃተው ምን ተስፋ አለ ታዲያ ሲሉ ወደ ጌታ ዘወር ሲሉ መጋረጃው ይነሳል ይላል አይ ለአዲስ ኪዳን አዘጋጅ ለአዲስ ኪዳን አቅራቢ ለአዲስ ኪዳን አምጪ ነው ይለዋል እና እየደበዘዘ የሚሄድ የሞት አገልግሎት ከጊዜ በኋላ የሚጠፋ የዛ አገልግሎት አገልጋይ አይደለም እና እማልታክተው ይህንን የመሰለ የአዲስ ኪዳን አገልግሎት ስላለኝ የአዲስ ኪዳኑ አገልግሎት ስትሉት ይቀጥላል ከክብር ወደ ክብር ያኛው እየደበዘዘ ነው ይሄኛው እየጨመረ ነው የሚሄደው ይደምቃል ከአንድ የክብር ዲግሪ ወደ ሌላ የክብር ዲግሪ እየተለወጠ የሚኬድ አገልግሎት አለ የዛኛው አገልግሎት መሪ ሙሴ ነው የዚህኛው ኢየሱስ ነው ወደር አልባ ነው ሙሴ ሎሌ ነው ኢየሱስ ልጅ ነው ሙሴ ከሩቅ የሰማው ነው ኢየሱስ የኖረበትን ነው የአዲስ ኪዳን አገልጋይነትን ተቀብያለሁ ይህን የመሰለ